ልጁ የባዶ ጣሳ ቁራጭን ከ10 ሜትር ርቀት ላይ በቀላሉ በእግሩ በመምታት የቆሻሻ መጣያ ውስጥ ከተተው። ይህ ያልተለመደ ትዕይንት በአቅራቢያው የነበረ የአንድን ጎበዝ ተጫዋቾችን የሚመለመል ሰው ትኩረት ሳበ። ሰውየው የልጁን የእግር አጠቃቀም ለመኮረጅ ቢሞክርም ጣሳውን ወደ መጣያ ውስጥ ማስገባት አልቻለም። ጥቂት እርምጃዎችን ወደፊት ተጉዞ በድጋሚ ቢሞክርም አሁንም ሳተው። ልክ ወደ ቆሻሻው መጣያው ተጠግቶ ከቆመ በኋላ ብቻ ነበር ጣሳውን ማስገባት የቻለው። በዚህ ጊዜ ልጁ እጅግ አስደናቂ የሆነ የማነጣጠር ተሰጥኦ እንዳለው ወዲያውኑ ተረዳ። ስለዚህ ወደ ልጁ ጠጋ ብሎ አንድ ጥያቄ ያቀረበለት። ልጁ ከ10 ሜትር ርቀት ላይ አንድ ሳንቲ ወርውሮ አፍ ውስጥ እንዲያስገባ ነገረው። ይህንን ካደረገ ልዩ ስጦታ እንደሚሰጠው ነገረው። ሰውየው 10 ሜትር ርቆ ከቆመ በኋላ ልጁ ሳንቲሙን በግዴለሽነት ወረወረው። ሳንቲሟን በትክክል ሰውየው አፍ ውስጥ አረፈች። ሰውየው ወዲያውኑ ልጁን የቅርጫት ኳስ ቡድንን እንዲቀላቀል ጋበዘው። በዕለት ተዕለት ልምምዳቸው ወቅት ልጁ ቆሞ የሚመታቸውን ኳሶች በሙሉ አንድም ሳይስት ያገባ ነበር። ቢሆንም ግን የቡድን አጋሮቹ ለሱ ትልቅ ግምት አልሰጡትም ነበር። ምክንያቱም እሱ የሚችለው ባለበት ቆሞ ኳስ መወርወር ብቻ እንደሆነ ያስቡ ነበር። በመጀመሪያው ይፋዊ ጨዋታው ላይ የቡድን አጋሩ ኳሱን አቃበለው። እሱ ግን ኳሱን እንዴት ድሪብል እያደረገ ወደፊት መግፋት እንዳለበት ምንም ያውቀው ነገር አልነበረም። በድንጋጤ ውስጥ ሆኖ የችኮላ ምት መታ። በጭንቀት ስለተዋጠ ኳሷ የቅርጫቱን ሰሌዳ ሙሉ በሙሉ ሳተች። እንዲያውም በስህተት እዛ የነበረውን ካሜራማን መታ። ሁሉም ደግሞ በሱ አፈጻጸም በእጅጉ አዘኑ። ከጨዋታውም በኋላ የቡድኑ አምበል ልጁን ፈልጎ አገኘው። ቅርጫት ኳስ ላይ ጎል ማግባት ብቻውን በቂ እንዳልሆነና ኳስ መቆጣጠርም እኩል ዋጋ እንዳለውም ነገረው። በመቀጠልም በጣም አስደናቂ የሆነ የኳስ ስላም ዳንክ ሰርቶ አሳየው። ልጁ እውነታውን ወዲያውኑ ተገነዘበ። ከዚያን ጊዜ ጀምሮ ከማንኛውም ሰው የበለጠ በከባድ ሁኔታ ልምምድ ማድረግ ጀመረ። የኳስ መቆጣጠር ብቃቱን ለማሳደግ ራሱን በሰንሰለት ከህዝብ ማመላለሻ አውቶቡስ ጀርባ አስሮ በየቀኑ ይለማመድ ነበር። ከዚህም በተጨማሪ ጎበዝ ከሚባሉ ተጫዋቾች በድብቅ ክህሎቶችን ይማር ነበር። ብዙም ሳይቆይ ሁለተኛው ጨዋታ ደረሰ። የመጀመሪያ ጨዋታውን አስከፊ አፈጻጸም አይቶ የነበሩ ተጋጣሚዎች ለሱ ምንም ቦታ አልሰጡትም ነበር። ነገር ግን በዚህ ጊዜ ያሳየው አስደናቂ ብቃት መላውን ተመልካች በአድናቆት አስገረመ። ከቡድን አጋሮቹ ጋር ፍጹም በሆነ ቅንጅት በመስራት አንዱን ጎል በሌላው ላይ እያከታተለ ማግባት ጀመረ። የተጋጣሚዎችን የማጥቃት ሙከራዎች በሙሉ በማደናቀፍ በአስገራሚ ብቃት ተከላከላቸው። ወዲያውም በተራቀቁ የኳስ መቆጣጠር ስልቶች ተከላካዮችን በሙሉ ማሸበር ጀመረ። በሱ የማታለል እንቅስቃሴዎች የተነሳ ሚዛናቸውን ስተው ሲወርቁ፣ እሱ ግን ወደ 3 ነጥብ መስመር ተስፈንጥሮ በመግባት በሙሉ ኃይሉ የቅርጫት ኳሷን በማስገባት የቡድኑን የማሸነፊያ ጎል አስቆጠረ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።